አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር ባለትዳርና የሁለት ልጆች እናት ነኝ። የመጀመሪያዋ ልጄ 15 ዓመቷ ሲሆን ሁለተኛዋ ደግሞ 13 ነች። እኔና ባለቤቴ የየራሳችንን ስራ እንሰራለን። በቻልነው መጠን ለልጆቻችን በሁሉም ረገድ መልካም ወላጆች ለመሆን እንሞክራለን። ጥሩ ከሚባሉት ትምህርት ቤቶች ውስጥ በአንደኛው ይማራሉ። የ15 ዓመቷ ልጄ ግን በህይወቷ ደስተኛ አይደለችም። ብዙ ጊዜ ብቻዋን መሆን ትመርጣለች። በድብቅ አልፎ አልፎ ራሷን የመጉዳት ሙከራ ታደርጋለች። ሰውነቷን ትቆርጣለች። እኛ እንዳናይባት ትሸፍነዋለች። አውቀን ስንጠይቃት ድንገተኛ አደጋ ነው እያለች ትዋሸናለች። ልናወራት ብንሞክርም ለኛም ሆነ ለታናሽ እህቷ ምንም አትነግረንም። ምናልባት እንዲህ ያለው ነገር ተባብሶ ለከፋ ነገር እንዳትጋለጥብን ምን ማድረግ ይኖርብናል? ስለ ልጇ የተጨነቀችው አመሰግናለሁ እንዳልክና ማህደር። ስለ ልጅሽ የተጨነቅሽው አድማጫችን ባለትዳርና የሁለት ልጆች እናት እንደሆንሽ፣ የመጀመሪያ ልጅሽ ደግሞ በድብቅ ራሷን እንደምትቆራረጥና በህይወቷ ደግሞ ደስተኛ እንዳልሆነች አጫውተሽናል። እህቷም ሆነ ደግሞ እናንተም ስትጠይቋት አጥጋቢ መልስ አልሰጠቻችሁም። ይህ ደግሞ በስተመጨረሻ ጉዳት ሊያመጣ ይችላል የሚል ከፍተኛ ፍርሃት ፈጥሮብሻል። ስለዚህ ምን እናድርግ እያልሽን ነው። በመጀመሪያ ላመሰግንሽ ወዳለሁ። የልጆቻችሁን ህይወት እንደው በቅርብ ስለምትከታተይ በጣም ጥሩ ነው። የገረመኝ አንቺ እንደነገርሽን ልጆች ራሳቸውን በሚቆራረጡበት ጊዜ ተደብቀው ስለሆነ ማግኘት አስቸጋሪ ነው እና አንቺ ግን ይሄንን አይተሽ አውቀሽ ምንድነው መፍትሄው ብለሽ መምጣትሽ በቅርበት ትኩረት እንደምትሰጫት የሚያሳይ ነገር ነውና እንደምትከታተያት የሚያስታውቅ ነገር ነውና በዚህ ነው ላመሰግንሽ የወደድኩት። በመቀጠልም እንግዲህ ስለ ራስ መቆራረጥ ትንሽ ባወራ ከቲንግ ብለው ይሉታል ፈረንጆች በእንግሊዘኛ እና ትንሽ ባወራ ደስ ይለኛል። ራስን በተለይ እጅን አካባቢ መቆራረጥ በአንዳንድ የጉርምስና የእድሜ ክልል ውስጥ ያሉ ልጆች የሚከሰት ችግር ነው። ብዙ ጊዜ ከፍተኛ ስሜት ሲሰማቸው ያንን ለመቋቋም የሚያደርጉት ጥረት ነውና ራሳቸውን በአካል በመጉዳት ያንን በስሜት ያየለውን ጠንከር ያለ ውጥረት ለመቋቋም በቃ ልክ ሲቆራርጡት ደሙን ሲያዩ የቸገራቸው የሚሰማቸው ስሜት የተወጡት ያህል አይነት ስሜት ይሰማቸዋልና ሪሊፍ ያገኛሉ፣ እፎይታን ያገኛሉና ይሄ ደግሞ ብዙ ጊዜ ውጥረት ሲሰማ በተደጋጋሚ የምናደርገው ከሆነ ደግሞ ልማድ ይሆናል ማለት ነው እና እነዚህ ወጣቶች የተለያዩ ስሜቶችን ያስተናግዳሉ። ሲቸግራቸው ራሳቸውን በስለት ቆራርጠው ደግሞ ሲደማ ሲያዩት እንደው ለተሰማቸው ስሜት ምላሽ የሰጡት አይነት ያህል ደስ ይላቸዋል ማለት ነው። በጣም ይገርማል። ለብዙዎች እንደ ዊርድ ሆኖ ሊሰማን ይችላል። ነገር ግን ይህ ራስን የመጉዳት እና በዛ ደግሞ እረፍት የማግኘት ነገር በጣም ግራ የሚያጋባ ነው። ግን እንደዚህ አይነት ችግር ደግሞ እንዳለ ማወቅም አስፈላጊ ነውና ይሄ ካቲንግ ራስን መቆራረጥ ራስን በመጉዳት ሪሊፍ ማግኘት እፎይታን ማግኘት የሚሰጥ ችግር ነው ማለት ነው። አንድ ያነሳሽው ነገር ይሄ ነገር ለከፍተኛ ጉዳት ሊዳርግ ይችላል ወይ ብለሻልሽው፣ ምናልባትም ራሷን ለመግደል መንደርደሪያ ላይ ናት ነው ወይ እያልሽን ስለሆነ አይደለም ነው የምልሽ። ይሄ ራስ የመግደል ሙከራ አይደለም፣ ራስ የማጥፋት ሙከራ አይደለም። ግን የባሰ ከሄደ መቆጣጠር ሊያስቸግር ስለሚችል በጊዜ መፍትሄ መፈለግ ያስፈልጋል። ግን ችግርን የመፍታት መንገድ ነው በቃ ራስን በመጉዳት ሌላ የሚታይ ነገር በማድረግ የማይታይ ውስጥ ውጥረት የማርገቢያ መንገድ፣ ያንን ስሜት ለመቆጣጠር የማስተናገድ በቃ መንገድ ነው። ስለዚህ ነገሩ ትክክል አይደለም። ግን በልጆቹ አስተሳሰብ ውስጥ የተፈጠረ ስሜታቸውንና የራሳቸውን ትኩረት እንዲያገኝ ወይም ደግሞ ለማርገብ የሚያደርጉበት ጥረት ነው ማለት ነው።
እስቲ በቀጥታ ወደ ጥያቄሽ ልምጣና እንደ ወላጅና እንደ ቤተሰብ ይሄንን እንዴት ጉዳት መቋቋም እንችላለን ወይ መርዳት እንችላለን? ወላጆችም ሆነ እህቷ ልትረዳት አልቻለችም፣ ምንም ነገር የለም እንዳጋጣሚ የሆነ ነገር ነው እያለች ነው የምታልፈው እሷ እና እንደ ድንገት የተደረገ ክስተት እንጂ የሆነ ክስተት ነው እንጂ የቋሚ ችግር አይደለም የሚል ምላሽ ስለሰጠቻችሁ እና ብቻዋን መሆንም ስለምትመርጥ ይሄንን መፍትሄ ለመስጠት ለእናንተ አስቸግሯቸዋል። እንዳውም በውሸት ተዋሸናለች፣ እንዲህ ብላ ተዋሸናለች ነው ያልሽው። ስለዚህ እናንተ ምንድነው የምናደርገው? ይሄንን ነገር ተረድተናል፣ ችግር እንደሆነ አውቀናል፣ አሳውቀናትማል። ስለዚህ እንዴት ነው የምንረዳት እያላችሁ ነው። እንግዲህ የመጀመሪያውን ሂደት ሄዳችኋል። ማለትም እንዳወቃችሁ ማሳወቅ ነው የመጀመሪያው ሂደት። በድብቅ የሚያደርጉትን ነገር እናንተ እንዳወቃችሁ ማሳወቅ ነው፣ እሷ በትክዳውም ማለት ነው። ይሄ ምን ይፈልጋል? ችግር ውስጥ እንዳለች ችግሮችን ውስጥ ናት የሚለውን ነገር እንደተረዳችሁ ማሳወቅ ያስፈልጋል። ግን ይሄ ደግሞ በእናንተ ውስጥ አሁን ወደ አንቺ ልምጣና በአንቺ ውስጥ የሚፈጥረው ስሜት ደግሞ አለ። ለነሱ ሁሉ እያደረግን ጥሩ ትምህርት ቤት እያስተማርን ዋጋ ከፍለን ይሄን አድርገን እንዴት ለኔ አትነግረኝም? እኔ እናቷ ነኝ፣ አጠገቧ ነኝ፣ እንዴት ይሄን አትነግረኝም? የሚል ንዴትም ሀዘንም እንዲህ አይነት አስተሳሰብ ብቻ ሊመጣብሽ ይችላል። ግን ዋናው ይሄንንም አስተናግደሽ ልጅ ችግር ውስጥ ናትና እኔ አንቺ እንደበደለች አድርጋ እንዲሰማሽ ሳይሆን ፐርሰናላይዝ ሳታደርጊ ከዛ ወጣ ብለሽ ማስተናገድ መጀመር አለብሽ ማለት ነው። የመጀመሪያ እሷን ለመርዳት የራስሽን እሷ ያደረገችው ነገር አንቺ ላይ የፈጠረውን ነገር አንቺ ላይ እንዳደረገችው አድርገሽ ሳታስቢ በቀጥታ እሷን ለመርዳት መጣር ያስፈልጋል ማለት ነው። ፐርሰናላይዝ አታድርጊው ማለት ነው። የራስሽ ችግር አድርገሽ አትውሰጂው። ስለዚህ ዋናው ችግሩ ያለበት ቦታ መፍትሄ ማምጣት ስለሆነ የራስሽን ስሜትና ሀሳብ ዋጥ አድርጎ ለእርሷ ተደራሽ መሆን ያስፈልጋል ማለት ነው። እና ይሄ ደግሞ ለእናንተ መንገር ያሳፈራት ወይም ደግሞ ያስፈራት ላትናገር የቻለችበት የራሷ ምክንያት ይኖራታል። ምን አእምሯ የፈጠረው ምክንያት ሊሆን ይችላል። ስለዚህ ብዙ ወደ ራስ አለመውሰድ ለዚህ መፍትሄ አካል ለመሆን ይረዳል ብዬ አምናለሁ። ሌላው ለምን እንዳደርጋለሽ ወይም ደግሞ ምንድነው ብሎ በጣም በመጨቅጨቅ መልክ ሳይሆን ሳትወቅሷት የጭንቀትና ውጥረት ስሜት እንዳላት መረዳታችሁን መግለጽ። ያ ደግሞ ስሜት ከመቁረጥ ይልቅ ራስሽን ከመቁረጥ ይልቅ ለእኛ በመናገር መፍትሄ ልታገኝ ትችያለሽ፣ ሊወጣልሽ ይችላል። መናገር በተወሰነ መልኩ ከእኛ ውስጥ እንዲወጣና አላስፈላጊ የራስ መጉዳት ውስጥ እንዳንገባ ይረዳናል ብላችሁ ለሰብ ባለ መንገድ ሳትወቅሷት ያንን ኦፈር ማድረግ ያንን ማሳወቅ ያስፈልጋል እና በዚህ መልኩ ልትረዷት እንደምትችሉ ማሳወቅ ያስፈልጋል። ሌላው ውጥረት ሲሰማት ለእናንተ መናገር ደግሞ ካልፈለገች ሌላ ፕላን ታውጣ። ሌላ ፕላን ማውጣት ትችላለች። በምን አይነት መንገድ ውጥረት በሚሰማት ጊዜ ያ የውጥረት ማርገቢያ መንገድ ስለሆነ ይሄ ደግሞ ራሷን ስለሚጎዳት ሌላ ማርገቢያ መንገድ አማራጭ መፍጠር እንድትችል ፕላን ማውጣት እንድትችል ይሄንንም ደግሞ መንገር ሊያስፈልግ ይችላል ማለት ነው። ራስ መጉዳት አንዳንድ ጊዜ እንዳልኩት ያንን ልክ በቃ ራሳቸውን ይቆርጡና ልክ ደግሞ ሲያዩት በቃ ርግብ ይልላቸዋል። በጣም የሚገርም ነገር ነው እና ስለዚህ የውስጣቸው ጭንቀቱ በዛ ውስጥ እንደተወጣላቸው ሆኖ ይሰማቸዋልና ያንን እናንተ መረዳት ያስፈልጋቸዋል ማለት ነው። ሌላው በየዕለቱ የሚገጥማትን ነገር እንድታወራ አስቸጋሪ ነው። በእርግጥ ይሄንን ማለት የየዕለት ውሎዋ፣ ስሜቷ፣ ፍላጎቷ፣ ውሎዋ ምን ችግር ገጠማት የሚለውን በቃላት ማስቀመጥ መቻል እንደው በተግባር ራሷን ከመጉዳት ሊታደጋት ይችላል። ስለዚህ ይሄ ጥሩ አማራጭ ነው። በእርግጥ ደግሞ አንቺ ያልሽው ነገር ደግሞ አለ። ብቸኝነትን ስለምትመርጥ እና ብቻዋን ስለምትሆን ይሄ ለመናገር እና ከእናንተ ጋር በመሆን ፈቃደኛ ስላልሆነች ይሄ ራሱ ችግር ነው። እንዴት ትናገር? በየዕለቱ ብትናገር ኖሮ እኮ አይሆንም ነበር ማለት ነው። ስለዚህ አብሮ መሆን፣ ማውራት፣ ያለውን ጥቅም ማስረዳት አስፈላጊ ነው። አብራችኋትም ደግሞ ጊዜ ማሳለፍ፣ እናንተ ራሳችሁ ፕላን አድርጋችሁ መውጣት፣ ለመነጋገር በር የሚከፍቱ ነገሮችን ማድረግ፣ ፈን ጊዜ ማሳለፍ እና ደስ ሊላት ይችላል ብላችሁ የምታስቡትን ነገር ያንን ነገር ማሳለፍ፣ ከዛ ነገሮችን አቅልላ ማየት እንድትሞክር መርዳት እና ስትፈልግ ደግሞ እንደምትገኙላት እንደዚህ ስትጨናነቅ እኛ ከአንቺ ጋር ነን፣ በቃ በምትፈልጊን ጊዜ አብረንሽ ነን የሚለውን ነገር ማረጋገጥና በተሻለ አቅም አብራችኋት መሆን ያስፈልጋል።
ሌላው ቅድም እንዳነሳሁት ይሄ ችግርና ውጥረት በሚሰማ ጊዜ ለማርገቢያ የሚጠቀሙበት መንገድ ስለሆነ ችግርን የመፍታት ብቃቷን እንድታሳድግ መርዳትም ነው። መቆራረጥ የሚሰማትን ውጥረት ስሜት ለማርገብ አእምሮን ማታለያ መንገድ ነው፣ በቃ ማስታገሻ መንገድ ነው። ፈረንጆች ኮፒ ሜካኒዝም እንደሚሉት ማለት ነው። ራሳቸውን ይሄንን ለመቋቋም የምታደርገው ጥረት ነው። ግን ችግርን መፍታት መቻል በዚህ መልክ እንዳይገለጽ ስለሚረዳ ችግር የመፍታት ክህሎቷን ማዳበር እንድትችል ማገዝ ያስፈልጋል ማለት ነው። ያንን ፕሮብለም ሶልቪንግ ስኪልዋን መጨመር እንድትችል ማገዝ ያስፈልጋል። በስሜት በሌላ በኩል ባልተፈለገ መልኩ እንዳይፈነዳዳ እንዳይገለጥ ይሄንን በትክክል ቀጥታ ችግሩን መጋፈጥና ችግርን መቋቋም የምትችልበትን ክህሎት እንድታዳብር መርዳት፣ ይሄንንም ደግሞ ሌላው ሊያረግብላት የሚችል ነገር ነው ብዬ አስባለሁ። ሌላው የእናንተን የወላጆቿን መልካም ምሳሌ መሆን ይጠይቃል። እናንተ ውጥረት እንዴት ነው የምታስተናግዱት? ውጥረት በቤታችሁ በሚኖርበት ጊዜ፣ በግንኙነታችሁ በሚኖርበት ጊዜ፣ በስራችሁ በሚኖር ጊዜ እናንተ እንዴት ነው የምትገልጡት የሚለውን በትክክለኛ መንገድ ችግሮችን ለችግሮች መፍትሄ በመስጠት ከሆነ እንደገና ደግሞ ሌላ ሰው ላይ ነው የምትጮሁት፣ ሌላ ሰው ላይ ነው ውጥረታችሁን የምታበርዱት። ልጆች እንግዲህ በተለያየ መንገድ ይሄንን ይማሩታል እና እናንተ ውጥረት የምታስተናግዱበት መንገድ ለእርሷ ሞዴል ሊሆን ስለሚችል ያንን ማይንድፉል መሆን ያስፈልጋል። የእናንተን በደንብ ማጤን ያስፈልጋል እና ራሷን እንዳትጎዳ እናንተም ደግሞ ሌላውን ስትጎዱ ካየች ወይም ራሳችሁ ላይ ጫና ስትፈጥሩ ካየች ይሄም የራሷ ከእናንተ የምትወስደው ነገር ሊሆን ስለሚችል ለልጆቻችን በስነ ልቦና መረጋጋት የምናደርገው መልካም ምሳሌነት የኛ የራሳችን ውጥረት የምናደርግበት መንገድ ምንድን ነው የሚለውን ማየትና መፈተሽ አስፈላጊ ነውና ይሄንንም ደግሞ እንድትፈትሽ አበረታታሻለሁ። በነገራችን ላይ ይህች ልጅ ሁሉ እንኳን አድርገሽ ራሷን መቆራረጥ ለማቆም ላትፈልግ ትችላለች። በቃ ውስጧ ዝግጁ ላይሆን ይችላል እና ይሄ መቆራረጥን ማቆም ከውስጥ የመነጨ መነሳሳትንና ቁርጠኝነትን ይፈልጋል እና የሚያሳዝነው ግን እነሱ ደግሞ ይሄ ቁርጠኝነቱም ሆነ ከውስጥ መነሳሳቱም የላቸውም፣ ለመናገርም አይፈልጉም። ስለዚህ ይሄ ሁሉ ነገር እክል እንደሚሆን እረዳለሁ። ስለዚህ የመጨረሻ አማራጭ ብዬ የምሰጥሽ የመጨረሻም ባይሆን ወደ መጀመሪያም ልታደርጊው ትችላለሽ፣ የስነ ልቦና ሕክምና ቦታ መውሰድና ለነዚህ ችግሮች ደግሞ መፍትሄ ማግኘት የምትችልበትን ነገር ከሕክምና አንጻር ማግኘት የምትችልበትን መንገድ መዘየድ አስፈላጊ ነው። በነገራችን ላይ ስሜት መደመጥ ይፈልጋል። ስለዚህ ስሜቷን የሚያደምጥ ሰው ስታገኝ የመቆራረጥ እድሏ እና የመተው ነገሯ ሊጨምር ይችላል፣ ከፍተኛ ሊሆን ይችላል እና ክፋቱ እንዳልኩት ለቤተሰብ መናገር አለመፈለጓ ነው። ስለዚህ ማስገደድ ስለማይቻል ኒውትራል ለሆነ ሰው ለባለሙያ ብትናገር ደግሞ ያ በሷ ላይ የሚፈጥረውን ጫና ስለሚቀንስ እና በትክክለኛ ችግሯ መፍትሄ ማግኘት የሚችልበትን መንገድ ስለሚጠቁማት ያንን ማድረግ ስለሚያስፈልግ የስነ ልቦና ሐኪም ጋር ብትወስጃት ሌላው ትልቁ አማራጭ ነው ብዬ አምናለሁኝና እንግዲህ አይዞሽ፣ ይቅናሽ፣ በርቺ ብዬ አበረታታሻለሁ። እንዳልክና ማህደር በሸገር